10. VLS go for main engine start. 6, 5, 4, 3, 2, 1. And booster ignition liftoff of Space Shuttle Discovery, taking the space station to full power for full science. This is Mission Control Houston. መሬትን ያናወጠው ጥያቄ የአፖሎ 11 የጨረቃ ጉዞ ታሪክ የመንግስት ውሸት ወይስ ታላቅ የሳይንስ ድል? ሐምሌ 20 ቀን 1969 ዓመተ ምህረት የሰው ልጅ ታሪክን የለወጠ ታላቅ ክስተት ተከሰተም። የአሜሪካ የጠፈር ተመራማሪ ኒል አርምስትሮንግ በጨረቃ ላይ የመጀመሪያውን እርምጃ ሲያስቀምጥ ዓለም በሙሉ በቴሌቪዥን ተጠምዳ ስትመለከተው ነበር። ይህ የአሜሪካና የናሳ ታላቅ ድል የቀዝቃዛው ጦርነት ማሳያ ነበር። ዋናው ሚስጥር ይህ ታላቅ ክስተት እንደተከሰተ በብዙዎች ዘንድ ጥያቄ ውስጥ የገባው የጨረቃ ማረፊያው ሐሰት ነው፣ የመንግስት ሴራ ወይስ በሳይንስ የተሸፈነ ትልቅ ውሸት የሚለው ጥያቄ ነበር። ይህ ጥያቄ ከ50 ዓመታት በላይ የዘለቀ ሲሆን ዓለምን ለሁለት ከፍሎታል። አንዱ ወገን በሳይንስ ሲያምን፣ ሌላው ደግሞ በሴራ ንድፈ ሐሳብ ያምናል። ዛሬ ድምፀ ሚስጥር ወደ ጨረቃው ሚስጥር ትዘልቃለች። መጀመሪያ የሴራ ንድፈ ሐሳቦችን፣ ማስረጃዎችን ትመረምራለች። ከዚያም ሳይንሳዊ ምላሾችን እንመለከታለን። በመጨረሻም የጨረቃን እውነተኛ ያልተፈታ ሚስጥር እንፈትሻለን። የማረፊያው ትክክለኛነትን በጥርጣሬ ውስጥ እንዲገባ ያደረጉት ቁልፍ ጥያቄዎች በሙሉ ከፎቶግራፍና ከቪዲዮ ቀረጻዎች የመጡ ናቸው። የመጀመሪያው የሚውለበለበው ባንዲራ ነው። በጨረቃ ላይ የአየር ንብረት ከባቢ አየር ከሌለ የአሜሪካ ባንዲራ እንዴት ሊውለበለብ ቻለ? ይህ መሬት ላይ በንፋስ እንደተነሳ ያሳያል የሚል መሞገቻንም አምጥቷል። ሌላኛው ሳይንሳዊ ምላሽ አሁን አይሰጥም፣ ለክፍል 3 እናስቀምጠው። የከዋክብት እጥረት በሚል የቀረበው ደግሞ ሌላኛው ማመሳከሪያ ነው። ጨረቃ ላይ ሆነው ሰማዩ ጥርት ብሎ ይታያል። ታዲያ ለምንድነው በሁሉም ፎቶግራፎች ላይ አንድም ኮከብ የማይታየው? የጥያቄዎቹ ጥያቄ ነው። የጥላዎቹ ልዩነት ሌላኛው በጥያቄውና በመሞገቻነት የቀረበ ነው። በአንድ ፎቶ ላይ ጥላዎቹ ወደ ተለያዩ አቅጣጫዎች ይዘልቃሉ። ይሄ ማለት ብርሃን የሚሰጡት ከአንድ በላይ ምንጮች ናቸው ማለት ነው። በጨረቃ ላይ ግን የብርሃን ምንጭ ፀሐይ ብቻ ናት ይላሉ ሞጋቾቹ። ሌላኛው መሞገቻ አድርገው የሚያቀርቡት የካሜራ መስመሩን ነው። የጠፈር ተመራማሪዎቹ በለበሱት የጠፈር ልብስ ውስጥ የተደበቀ የካሜራ መስመር እንዳለ ገምተዋል። ይህም ቀረጻዎቹ በሆሊውድ ስቱዲዮ ውስጥ መደረጋቸውን ያሳያል የሚል ድምዳሜ ላይ አድርሷቸዋል። እነዚህ ሁሉ ጥያቄዎች በ1970ዎቹ ዓመተ ምህረት በህትመትና በኋላም በኢንተርኔት አማካኝነት በዓለም ዙሪያ ተሰራጭተዋል። የሳይንስ ሊቃውንትና የናሳ ባለሙያዎች ለሴራ ንድፈ ሐሳቦቹ ግልጽና ማስረጃ ያለው ምላሽ ሰጥተዋል። ባንዲራው የሚውለበለበው የመሰለው በአግድም በተሰካ የብረት አሞሌው ምክንያት ነው። የአሜሪካ መንግስት ባንዲራው ዘርፈጥ ብሎ እንዲታይ ይህንን አሞሌ ተጠቅሞት ነበረ።
ባንዲራው በቫኪዩም ውስጥ ስላለ አንድ ጊዜ ከተንቀሳቀሰ በኋላ መንቀጥቀጡን ይቀጥላል ነው ያሉትም። ለሌላኛው መሞገቻ የከዋክብት እጥረት ለሚለው ነው ምላሽ የሰጡትም። በጨረቃ ላይ ያለው የፀሐይ ብርሃን እጅግ በጣም ብሩህ ነው ይላሉ። ካሜራዎቹ ኮከቦቹን ለመቅረጽ የሚያስችል በቂ ጊዜ ስላልተሰጣቸው የምስሉ ጥራት በደማቅ ብርሃን የተሞላ ሆነም። ኮከቦቹ ደብዝዘው ቀርተዋል ነበር ምላሻቸው። ሌላኛው የጥላዎች ልዩነት ለሚለው መሞገቻ የሰጡት ምላሽ ነው። ይህ የሚከሰተው በጨረቃ ላይ ባለው ያልተስተካከለ መሬት ምክንያት ነው ያሉትም። መሬቱ ቁልቁለት ሲሆን ጥላው የተለያየ አቅጣጫ ያሳያል። አዲስ የማስረጃ ብርሃን ብለው በ2009 ዓመተ ምህረት እና በ2011 ዓመተ ምህረት የተላኩትን የኤልአርኦ ሳተላይቶችን በጨረቃ ላይ ያረፉትን የአፖሎ ተልዕኮችን ማረፊያ ቦታዎች በግልጽ ፎቶግራፍ አንስተው አቅርበዋል። በእነዚህ ፎቶዎች ላይ የተተዉት የማረፊያ ሞጁሎችና የጠፈር ተመራማሪዎች የእግር አሻራዎች ይታያሉ። ይህ የ21ኛው ክፍለ ዘመን ማስረጃ ለብዙዎች የጨረቃ ማረፊያ ትክክለኛ መሆኑን አረጋግጧል። የአፖሎ ማረፊያ ውዝግብ እንደተፈታ ቢታሰብም ጨረቃ ራሷ እስከ ዛሬ ድረስ ያልተፈቱ እውነተኛ ምስጢሮችን ይዛለችም። የጨረቃ መንቀጥቀጥ አንዱ ነው። የአፖሎ ተመራማሪዎች በጨረቃ ላይ ሲሆኑ የጨረቃ መንቀጥቀጥ መሳሪያዎችን አስቀምጠውም ነበር። እነዚህ መንቀጥቀጦች ለሰዓታት የሚቆዩ ሲሆን ጨረቃን እንደ ደውል እንድትደውል ያደርጓታልም ነው የተባለው። ያልተለመዱ የብረት ክምችቶች ሌሎቹ ናቸው። በጨረቃዋ ውስጠኛ ክፍል ስር ትልቅ የብረት ክምችቶች አሉ። እነዚህ ክምችቶች በጨረቃ ላይ ያለውን የስበት ኃይል የሚቀይሩት ሲሆን አፈጣጠራቸው እስካሁን በሳይንስ ሙሉ በሙሉ አልተገለጸም። ሌላኛው ባዶ የውስጥ ክፍል ንድፈ ሐሳብ ነው። አንዳንድ ሳይንቲስቶች እንደሚሉት የጨረቃ አፈጣጠር ከምድር የተለየ በመሆኑ ውስጠኛዋ ክፍል ባዶ ሊሆን ይችላል። ይህ ንድፈ ሐሳብ ጨረቃ ሰው ሰራሽ ሆና የተፈጠረች ወይም በሌላ የጠፈር አካል የተቀመጠች ልትሆን ትችላለች የሚል ግምት እንዲሰጥ አድርጓል። እነዚህ ምስጢሮች ከማረፊያ ውዝግብ ይልቅ ለሳይንስ እጅግ ትልቅ ፈተና ናቸው። ጨረቃ በታሪክ የተሞላች በአፈ ታሪክ የተከበበችና በሳይንስ ያልተፈታች ጎረቤታችን። የአፖሎ ማረፊያ የሰው ልጅን የቴክኖሎጂ አቅም አሳይቷል። ነገር ግን የጨረቃ ውስጣዊ ምስጢሮች አሁንም ድረስ የጉዟችንን መቀጠል ይፈልጋሉ። ድምፀ ምስጢር ማቅረቧን ትቀጥላለችም። በዓለም ላይ ያሉትን ትልልቅ እንቆቅልሾችን ስንመረምር ትልቁን ምስጢር የሚፈጥሩት የጠፈር ጥልቀትና የኛ የማወቅ ጉጉት መሆናቸውን እንረዳለን። ለተጨማሪ ጥልቅ የትረካ ጉዞዎች ሰብስክራይብ አድርጉን፣ እንዲሁም የደውል ምልክቱን ይጫኑ።